አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ ማለት ነው። እሺ ከሚ እየተንደቀደቅሽ ነው በሳይለንት አይሰራም እያልሽ ነው። ኸይር ኢንሻአላህ። ወላሂ ስንት ቪዲዮ አጥፍቻለሁ መሰላችሁ? 4 ቪዲዮ አጥፍቼ ኮፒራይት ነበረብኝ። ቁርአን ምናምን ሀዲስ ነበረ። ከዛ በኋላ 50 ሰዓት ቆነደደኝ። ቪው ደግሞ ወደ 400 ቪው ቆነደደኝ እላችኋለሁ። እና በሳይለንት አይሰራም እያላችሁ ነው። ስለዚህ እኔ አሁን በእንትን በሪከርድ ከሆነ እንዴት ላድርግ? ሱሱ ደምሪኝ ነጅዬ ቢዚ ነኝ። ደምርሽ ሲጀመር ነጃት ቤተሰብ ነን መሰለኝ ነጁ ማለት ነው። እና ሲቀጥል ምን እያለች ነበረ? አንድ ግሩፕ ላይ ሆኖ ደግሞ አለመደማመር ብቻ ሳይሆን ማለት ነው ከግሩፑ ሊፍት ብለሽ ከወጣሽ ሰብሽን እንዳለ ያነሱታል። እንደናችሁ እንዴት ናችሁ? የሱሱ ሊንክ አስቀረኝ ቁጭ አድርጎ ቤት መከበድ። አሁን ብዙዎች አለው ለማለት ነው። ይሄ ትመስላለች። አመሰግናለሁ። ለማንኛውም ቴንክ ዩ። እና ሲቀጥል ወደ ዱባይ ጥሩ ነው፣ አሪፍ ደመወዝ አለ ነይ እያሉኝ ነው። እንደገና ደግሞ ከዚህ በፊትም ሁሉም ከኛ ተማሩ ነው የሚለውና ጥሩ አይደለም ምናምን ይላሉ። ህልም ተፈርቶ በመሀል ወሬ ሲመጣ ወሬ ያስጠፋል ማለት ነው። ወሬውን በወሬ ይጠፋልና ደግሞ ምንድን ነው እበላለሁ ብሎ መበላትም አለ። ስለዚህ ከሁለቱም ውጪ እንዳልሆን ብዬ ፈራሁኝ ማለት ነው። እና ተምር ቤት ደግሞ አንድ ዲስላይክ አይቼ ከዛ እኔ ነው ምናምን እያልኩኝ በዚህኛው ቻናል ስንትን ስለው የሸዋዬ ለካ 2 ቪዲዮ ነው የላከችው። አንደኛው ላይ የለም፣ አንደኛው ላይ ያለ ማለት ነው። አንዱን ባንዱ ያስታውሳል። በነገራችን ላይ ሳይለንት የምሆንበት እንትን የምለው ነገር ማለት የሚወራ ነገር የለም። እንደገና ደግሞ ሲቀጥል ለምንድን ነበረ ያልፍልናልን ብለን የሚያልፍብን ጊዜም አለ ከአንዳንድ ጊዜ ማለት ነው። ኢንሻአላህ የችኮላም የሰይጣን ነው ይባላል። መቸኮል ጥሩ አይደለም። ትዕግስት መራራ ነው፣ ፍሬው ጣፋጭ ነው ይባላል። እንግዲህ ከታጋሾች ያርገን። ሲቀጥል ደግሞ ምን ይባላል መሰላችሁ? የከሚ ርዕስ የህሊና እረፍት፣ መልካም ስራ የህሊና እረፍት ነው ይባላል። አዎ የህሊና እረፍት ነው። በተረፈ ሳይለንት የሆነ ቪዲዮ አይመቸንም። እኛ ላይቭ ላይ ካላወራን እኛ ማዳመጥ ያልሆነ ነገር ቁም ነገር ያልሆነ ነገር ምናምን ሲጀመር እንደዚህ የምትሉ ልጆች ማለት ነው ቁም ነገር ያላችሁ የሃይማኖት አባቶችን እኮ ሄዳችሁ አትከታተሉም ማለት ነው። እንቶ ፈንቶ ወሬ ነው የምትከታተሉት። ደግሞ እኔ እንቶ ፈንቶ ወሬ ማውራት ያኔ ጥሩ አይደለም። አመጣው ወሰደው ስለሰው የሰው ስም ማንሳት ደግሞ በሃይማኖታችንም ኃጢአት ነው ማለት ነው። ለዛ ነው ዝም የምለው። እኔ ሰዓት ከቆጠረልኝ ምንም እንትን የምለው ነገር የለም። ለትምህርቱ ደግሞ ያወቁትን ማሳወቅ ፍጹም በጎነት ነው። ግን የሰው ልጅ ብዙ ባወራ ቁጥር ቀልብም ይደርቃል ይባላል እና ቁም ነገር እንግዲህ ወደፊት ደግሞ እንትን እያል እናየዋለን ማለት ነው። አሁን ላይቭ ላይ ስትሆኑ ኮሜንት እያነበባችሁም ታወራላችሁ። ውጡ ግቡም አለ፣ አስተያየትም አለ፣ ስርብም ካለ ማስተካከል ካለበት ግን እኔ እዚህ ቁጭ ብዬ ብቻዬን ስለምን እንዳወራላችሁ
ቁርአን ልቅራላችሁ፣ ሀዲስ ልንገራችሁ። እንደውም ግጥም አነባለሁ እያልኩ ነበረ በሌላ ጊዜ ማለት ነው ኢንሻአላህ። እና በተረፈ ተመልክት ማለት በውስጥ እገባልሻለሁ። እንዴት ትናንትና እንቅልፌን አሳጥተሽ አጫውትሻል ወላ አላጫወትሽም? በነገራችን ላይ ማለት ነው ተምር አጫወሽ ትሽ ሁሉም ባሰል ኧረ ያምባሰል ማርሸት የሀይቅ ሸበላ እጠብቅሻለሁ ትችሽ ማይበላል። አምባሰል እኮ ከኛ ቤት ፊት ለፊት ነው ብላችሁ ታምናላችሁ? የአንድ ሰዓት መንገድ ነው አምባሰል። ሀይቅ ደግሞ ከኛ ትምህርት ቤት ጀርባ ነው ማለት ነው። ጎራ ነው የሚካለለው። እኛ ትምህርት ቤት በላይ ሆኖ ሀይቅ ወደታች እንትን እሺ ሽክራን ሽክራን ሽክራን። አላየሁትም። ምሎ የሚዋሽማ ያው ፈጣሪውን የማይፈራ ነው። በተረፈ አሁን እንኳን ብዙ ሰው የመጣ ይመስለኛል። ማሻአላ ብያቸዋለሁ። እኔም ነገሩ ውዬበታለሁ ማለት ነው። ማታ ከፍቼው አደርኩኝ። ከዛ ጠዋት በቃ ወዲህ እያልኩኝ ብዙም ስራ ነበረብኝ። በዛም ላይ ደግሞ እንትን አልኩኝ ማለት ነው። ከፍቼው 70 ደርሼ ነበረ። እናንተ ደግሞ ስንት አደረሳችሁት? 113 አደረጋችሁት ማለት ነው። የፌኩን እንዳለ ጥርግርግ አድርጎ አነሳው። የኖርማኑ ነገሩ ከፌኩም አለ አንዳንድ ማለት ነው። እና ሲቀጥል ሲቀጣጥል ከችግር በኋላ ምቾት አለ ይባላል። እንግዲህ ቤተሰብ አድርገን አሰላሙ አለይኩም ኢትዮ ሜክሲኮ ጀማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልደመርሽኝም። አልኢማን የአሊማን ርዕስ ተይ ከሚ ተይ ተምር ተይ ለምን እንደሸዋ እያወራ አንቺ ብዙ ተከታይ ለምን አልኖርሽም? ቢላሂ ሞ ሐራም አለይኪ ሞ ተናገሪ። ተንፍሽን ብትባይ እምቢ አልሽ። እንዴት ላይ በወጣሽ ብትባይ የለም። ሱስ መቼ ነው ላይ በመተወጆች ላይ እንዴት ነው የሚወጣው? አሳዩ ስትባሉ እንደዚህ ነው በቃ የማንኛውም ሊረሳ ሊሆን አልቻለም ማለት ነው። ሲያመማ እንጃ በቃ ሰርቶ ላንታል ሰርኮ ላሽ ግን እኔ ስራ እንደመፍታቴ ላይ ቢያስገባኝ ማለት ነው። በቃ በአንድ ቀን ነበር መሆን የምሆነው ማለት ነው። ሰምታችኋል። ራራቡቡ ፍዬ ገና አልመጣሽም። ዜድ ነሽ መሰለኝ። ያሁለታውን በግድ ያጫወሽው መስቃንማ ላሽ ብላለች ማለት ነው። ከግሩፑም ሊፍት ብላለች ላሽ ብላለች። ግን ሀራም ሰብስክራይቧ እንዳታነሱባት ማለት ነው። እኔ ከግሩፕ
ሊፍት ያሉት ወይም ከግሩፕ የወጡት ያንድም ሰው ሰብስክራይብ አልነሳውም። ወላሂ ላዚም ሀታ በቴሌግራም የ20 ምናምን ሰው ደምሬ አልመለሱም፣ ግን አላነሳሁም። ማንሳት ይችላሉ፣ ምክንያቱም በሌላ ቻናል ነው የደመርኳቸው። በሶስት ቻናል ሶስቱንም ማንሳት ይችላሉ ሳልሳሳት፣ ምክንያቱም የራሴ እንጂ የሌላ ሰው እንኳ እንትን አይደለም ማለት ነው። አሉ ተናገሩ። ሜሪ ቆይ ሜሪ የትኛዋ ሜሪ ናት አሁን የገባችው? ስንት ሜሪ ነው ያለው እኛ ግሩፕ ማለት ነው? ሮዚ ይቅርታ፣ ሮዚ ያጫወሽ ና እናንተዬ ጥያቄ ልጠይቃችሁና ማለት ነው። ክሮም ላይ ዲስላይክ ያደረጋችሁን ሰው ክሮም ላይ ገብቶ ማየት ይቻላል አለ። እውነት ነው ይሄ ነገር አለ ያየ ካለ ማለት ነው። እሺ ሮዚ እና በተረፈ ሌላ ምንድን ነበረ? ሌላ ደግሞ ወይ ሉቢያ እየቀነጠስኩ ነው ዛሬ ስልኩን እምቢ ብሎኛል። ከሙዬ ፋፊያሊ አቤት ግን እኔ ዩቲዩብ ላይ ማለት ነው ነገሩ ገና ሳልጀምረው በፊት ነው የሰማሁት ይሄን ነገርና አሽሙር ከግሩፕ ላይ ደግሞ ማለት ነው ሐራም አለይኩም አማና ማለት ነው። በግልም ልናወራ እንችላለን፣ ወይ ስለ ችግራችን፣ ወይ ስለ ስራ ጉዳይ፣ ወይ ስለ ቤተሰብ፣ ወይ ተናደን እንሰዳደም ነው። በኋላ ላይ በቃ መሸቀያ አንቺ እንደዚህ ነበርሽ፣ አንቺ እንደዚህ ነበርሽ። ነገር ግን ጥሩ አይደለም ማለት ነው። እንደገና ደግሞ አንድ ሰው እንደዚህ ወጥቶ እንደዚህ ሲናገር ማለት ነው ይሄኛውም ግዴታ መመለስ ስላለበት ይመልሳል። አንዳንድ ሲል ለሰውም ጥሩ አይደለም። እንደገና ደግሞ በዛም ላይ ደግሞ አንደኛ ወንጀል እያጠራቀሙ ነው። ሁለተኛ ነገር ደግሞ በአጠቃላይ ጥሩ አይደለም። አሁን እኛ እዚህ ላይ ገና በእንትን ነው ወይ በፎቶ ነው የምንተዋወቀው፣ በሰው ሀገር ላይ ነው የምታወቀው። ሰው ለራሱ የሌላ ሀገር ዜጋ ራሱ ምን ይለናል? የኛው ሀገር ዜጋ ራሱ ቤተሰብ እንትና ሞተች፣ እንትና ተሰቀለች፣ እንትና እኮ እንደዚህ ናት፣ አንቺ እኮ እንደዚህ ነሽ፣ ተኛሽበት፣ መቼ ነው መሆን የምትሆኙ ማድሪሹ። በቃ እንደዚህ አይነት ነገር ከሌሎቹ እንማር ማለት ነው። ማንም የራሱ እንትን ማለት ይችላል ማለት ነው። ደካማ ስለሆነ ጎበዝ ስለሆነ አይደለም። ይሄ ተፈጥሮም ሊሆን ይችላል፣ የራሳችንም ስንፈትም ሆነ ምንም ሊሆን ይችላል። ግን በውስጥ መተማማት እንደገና ደግሞ በቃ እንደዚህ አንቺ እኮ በቃ ከኋላሽ መጥቼ እንደዚህ ቀደምኩሽ፣ በቃ አንቺ ማትረቢ ቪዲዮዎች ምንድነው ምናምን አይባልም ማለት ነው። ናውር ነው፣ ሼ ነው። የራሳችንን መጀመሪያ የራሳችንን ኃጢአትና የራሳችንን እንትን እንበል። አንድ ሰው በግሩፕ ላይ ነው አሁን
አንድ ክርስቲያን ልጅ መታ መዝሙር ብትለቅ መዝሙሯን ሳይለንት አድርጌ አዳምጣለሁ፣ ወይም ሌላ ቪዲዮ ካላት አያለሁ። ምክንያቱም ግሩፕ ላይ ነው፣ ስራዬ ነው። እኔም ቁርአን ብለቅ እንደዛው በእስልምና ሃይማኖት የማይመለከታት ልጅ ያንን ዘግታ ታዳምጣለች እንጂ በግሩፕ ላይ ከሆነ አይመቸኝም። ወይም ደግሞ መጀመሪያ እኔ ቤት አትምጪ፣ ይሄ ነገር አልተመቸኝም፣ ወይም ከግሩፑ እንደዚህ አይነት ነገር ካለ ማሳወቅ፣ አለበለዚያ አንዱ ቤት ሄዶ አንዱ ቤት እንደገና ደግሞ በቃ ከፈለሽ እኔ ቤት አትምጪ፣ እንዳትመጭብኝ ናሹ ደግስ እንዳትመጭብኝ። ኧረ ብስሚላ ውሻ ነው ግን እንደዚህ የሚለው ማለት ነው። ነገራችን ላይ እኔ ምንም አልመሰለኝም። ሳልነግርሽ ግን ብታዳምጪው ደስ ይለኛል ማለት ነው። እንትና ከሚ ቤት እንትና ቤት ተናደሽ ይመስለኛል፣ መኪያ ቤት ማለት ነው። ሊንክ ያንቺ ሊንክ ወርዶ የኔ ሊንክ ሲሰቀል ማለት ነው። አላውቅም፣ ፈጣሪ ነው የውስጥሽን የሚያውቀው። ደግሞ አንቺ ላይ አላጠበኩም፣ ሰአዳ ላይ ነበረ። ምክንያቱም ሰአዳ እንትን ስላለች ማለት ነው። ደምሬሻለሁ ስላት አልሰማም ስትለኝ አነሳሁላት። አይ ሀበሻ ልጅ እንዴ ብድር ነው፣ ብድር ስለሆነ ግዴታ ነው ማለት ነው። እኔ አሁን ምንም ይሆን በእናንተ ሰዓት ድንጋይ ፈልጬ ሊሆን ይችላል። በእኔ ሰዓት መታችሁ አያንቺ ድንጋይ ጠንካራ ነው እና አንፈልጥም ማለት አትችሉም ማለት ነው። የግሩፕ ህግና ደንብ ስለሆነ ነው እንጂ እኮ እናንተ ቤት ወይንም እኔ ቤት ያልተመቻችሁ ልጆች እናንተ ቤት ላይ መቸኝ ይችላል ማለት ነው። ግን ግዴታዬ ስለሆነ ህግና ደንብ ማክበር ስላለብኝ እቀመጣለሁ ማለት ነው። ይሄ 2 ስራ 3 ስራ፣ በዚህ ሉቢያ እየቀነጠስኩ ነው፣ በዚህ ከሚን እየተከታተልኩ ነው፣ በዚህ ደግሞ ለራሴ እየቀረጽኩ ነው ማለት ነው። በዛ ደግሞ ፊልም እያየሁ ነው 4 ማለት ነው። ሀዩ ወሎም ብትሆኝ እንደዛው ሰምተሻል። ክርት በ3 ነው የደመርኩሽ። መልሽ ተብልሻል፣ ትመልሻት መልሽ። አንቺና ፈጣሪሽ ናችሁ የምታውቁት ማለት ነው። ተምርማ በቃ ሻይ መጠጠች፣ ላይቭ ላይ ገባች። ወይ 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 ያንቺን አይስጠም ማለት ነው። ሊንክ አላለም ተሳስቶ መደማመር አይቻልም ብላለች ከሚ። ኧረ ባሏን አትምር የኔ ያላለችን ተሳስታ እናንተ ማውራት እንደዚህ ያደክማል። ባባ ቢያደክማል አላለችም። አንድ እጅ አጨብጭቡ። ባያደርስም አንድ ሰው አስቦ ሰምተሻል። ተምር ማለት ነው። ቆይ መቅድሾ መቼ ነው ላይ በምትገኝ? መቼ ነው ሲጀመር? አንቺ ቤት እኔ እንጃ ይሰማል። ነገ ምሳ እንግዲህ ተጠርታችኋል በየአይነት ማለት ነው። በየአይነት ምን አለ መሰላችሁ?
በዚህ ሀገር ምግቦች ማለት ነው። ሉቢያ አለ፣ ከፍታ አለ፣ ላዛኛ አለ፣ ለሀምብል ፍሩን አለ፣ ሌላ ምን አለ? ለሀምባጅን አለ። ሌላ ማን ለመቅዲ መቼ ነው ተራዋ ጉድፈላ ከጉድ አውጣን። እሞ ቢላል ሃሃ ብላችሁ አትሳቁ ይባል። ምንድነው? አትሰማሽም? ምንድነው የሚባለው? አህያ ሃሃ ብሎ ሲጮህ አውዝ ቢላሂ ሚነሽ ሸይጣን ረጂም በሉ ይባላል። ሀዲሱ ዶኢፍ ነው መሰለኝ። ሰሂህ መሆኑን ባላቅም እኔ ሃሃ ማለት አልወድም ማለት ነው። ብዙ ጊዜ ማስተካከል በእርግጥ ያው ስቅ ያለው ለማለት ነው። እምቢ ብሏል የኔ ያለች ከሜ አላችሁ እያለች ነው ሱሱ ሰሚራ ቲዩብ ምንድነው አለው መሰለኝ። እና ኡስታዝን ጠይቀነው ነበረ። ችግር የለውም ስቅ ያለው ለማለት ነው አለ። እኔ ግን ከዚህ በፊት ሲወራ ሃሃት አታስካኩ ሲጀመር ጥሩ አይደለም። ሴት ልጅ ቁጥብ ናት ይባላል። እና ሲቀጥል ሜሪ ያጫውቻለሁ እኔ ደስ አይለኝም ማለት ነው። አልሞህም በነገራችን ላይ እንዳነው ነገሩ ስለ ጉሙ ያወራሽው ብላኛለሽ። አው የአይሻን ሳልመልስ ኮሜንትሽ ጠፍቶብኝ ነው አሹዬ ማለት ነው። ወላሂ በዚህ አጋጣሚ ግን የኔንም አትመልሱት። በእንደዚህ ከሆነ ችግር አውፍ ብያችኋለሁ። አውቃችሁ ካልሆነ እኔም የአሹ ኮሜንት ጠፍቶብኝ አልመለስኩም። የዛ ደግሞ የቻይናው ነው የፈረንጁ ይሰቃል እንዴ? የሱንም አልመለስኩም ማለት ነው። ኢጃዛ ላይቭ ላይ ገብታለች። ሜሪ ናት። ሜሪ ሚስተር ዜድ ቲዩብ የእንጀራ እናት ጉድፈል የእንጀራ እናት አጋጥሟችኋል? ኧረ እኔ በሩቁ የእንጀራ እናት ከባድ ነው ይባላል ግን ማለት ነው። በስመ የእንጀራ እናት በስመ የእንጀራ አባት ጥሩ የእንጀራ እናቶች አሉ። እንደ እናትም ባይሆኑ ሁለተኛ እናት የሚሆኑ ጥሩ የእንጀራ አባቶች አሉ። እንደ አባትም ባይሆኑ ሁለተኛ አባት የሚሆኑ ማለት ነው። ስለዚህ ማለት ነው። ስለዚህ ምን ትላላችሁ? እኔ እንደራሴ አስተሳሰብ ግን ይቅርታ አድርጉልኝና ምንም ጥሩ ቢሆኑ አምኜ ልቤ አምኖ አይቀበላቸውም። ግን ያው መጥፎ ከሆኑ ደግሞ ከጥሩዎቹ የባሰ መጥፎ ናቸው ማለት ነው። ጥሩ ከሆኑ ደግሞ ያኔ ጥሩ ናቸው። እኔ ፈጣሪ ሌላን ወንሃር ሰግጄ የምጠይቀው አንድ ጊዜ ካገባሁኝ በቃ እስከ ዕለተ ሞት ድረስ ማለት ነው። ልጆቼ የእንጀራ እናትም ሆነ የእንጀራ አባት እንዲያዩ አልፈልግም። እኔም ከአንድ ውጪ ወደ ውጪ በለው 4 ሰው ተሰቀለ ማለት ነው። እኔ በፊት መሰቀል በጣም ወድ ነበረ። ግን ወድጄ ሳይሆን ብዙ ጊዜ ስለ ዩቲዩብ ለማውራት ነው። እና ማን ቤት ነው አናደድችኝ። ከዛ በኋላ መሰቀል አስጠላኝ ማለት ነው። ቢስሚላ የሚያስቀና ምግብ አላለችም። እኔ በምግብ አልቀናም። ቁም ነገር ያልበላሁት ነገር ሊኖር ይችላል፣ ግን ፈጣሪን አመሰግነዋለሁ። ብዙ የምግብ ሱስ የለብኝም፣ የጣፋጭ ነገር እንደሆነ እንጂ ማለት ነው። እና የሚጠጡ ነገሮች በጣም ደስ ይሉኛል። እና የተጠባበሱ ከምግብ ምንድነው ምን ከተባለ ነው የሚባለው? የአውሮፓ ዳኺላ ማይ ስቴዲዮ ነበር። ስቴዲዮንም አልወደዳችሁትም። እንግዲህ ምን ላርጋችሁ?
የተጠባበሰ በነገር በጣም ነው የምወደው። ከእንትን ከተጠበሰ ነው የሚባለው። ሽንኩርት፣ ቲማቲም ሆነ ወይም በኩዝበራ ከተሰራ ይልቅ የተጠበሰ ምግብ ደስ ይለኛል ማለት ነው። በጣም 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 ከምወደው ምግብ ምንድነው ታውቃላችሁ? ይማም ቃሉ ወይ ቃሉ ይማም የዘመዴ ስም ነው። ቃሉ ኧረ ቃሉ ቃልቻው ሲባል ላክስቴ ረዛ የቃሉ ሰው ነው መሰለኝ ያገባችው ወደ ኒቦ ነው ምናምን ትኖራለች ባንዱ እና በጣም የምወደው ምግብ ብዙ ምግብ የምወደው አለ። የምጠላው ምግብ ይኖራል። የምጠላው የምወደው ማለት ግን በጣም ቀላል ካሉ በጣም የምወደው ምግብ በፊት እንትን ነበር በረመዳን አሳምቡሳ፣ ተምር፣ ሾርባ ምናምን እንደገና ከሱ ውጭ ደግሞ ምን አለ? ያው ብዙ አለ። በጣም ብዙ የምወደው ብሪያኒ በጣም ደስ ይለኛል። መንዲ እኛ እንትን ነበር የምንለው ሀኒድ ኧረ ቢስሚላ ጠቦት በከል የበረሃ በከል ታውቃላችሁ? የምታውቁ ታውቃላችሁ፣ የማታውቁ ይበራባችኋል ማለት ነው። እንዴት እንደሚጥም ጥብሱ ማለት ነው። እና የጉራጌ ክትፎ የጉራጌ ልጆች አልተቆነጠጡ እና ሉሉ እንዳይሰሙኝ ማለት ነው። ስልጤና መሰለኝ ስልጤዎችን ደግሞ ጉራጌዎች ሲሰርቡ ምን ይላሉ? ስልጤ ጎንበስ ካለ ወይ እንትን ይላል ወይ እንትን ይላል። ወይ ሀያት ከምን ቤት ነው አምትዩ? ኖርሽ አልኖርሽ ግሩፕ ላይ የለሽበትም ሳ እና ይሄ መሳል ልጅቱ ዛሬ ኩሽና ውስጥ ተቃጠለች አልተቃጠለች? ወላሂ እሳቱን ለኩሽላት ነው የመጣሁት። ሪከርድ እያረክ ነው እና እኔ አላገልሽም፣ ቂጣ አይወጣልሽም። ምነው እናንተ ወንዱን ዘጋችሁት? ዛለን ታረቃችሁት። እንደገና ደግሞ አንዳንድ ልጆች አላችሁ ወንድ የሌለበት ቤት አይመቸንም ምናምን። በነገራችን ላይ እኛ ሃይማኖታችን ወንድ ጤላት አይፈቅድም። ወንድ ሴት በዛ ወንድ አንኖርም። ያኔ በትዳር ሊሆን ይችላል፣ በወንድምነት ሊሆን ይችላል። እንደገና ደግሞ ወንዶች ካልመጡ እንግዲህ በገመድ ገትተን አናመጣቸውም ማለት ነው። ከመጡ ደግሞ ያኔ መወያየት ካለብን ከፖለቲካና ከዘረኝነት የጸዳ ውይይት ማድረግ እንችላለን። ሃይማኖታችንና ባህላችን አክብራ ማለት ነው። ማንኛችንም ሳንገፋ ሳንነቅፍ ማለት ነው። የሰው ልጅ ሰው በመሆኑ ብቻ መከበር አለበት ማለት ነው። ሌላው ነገር ትርፍ ነው። እና ያለች ነው ሞቢላል ቆያችን የቱም ሞቢላል የት ገባሽ ግን? በትልቁ አላስብም። ሳተምሪ ተምር እኔ ምንድን ነበር ያልሽ? አበበ ተንትን ታውቂያለሽ? ትመሳሰላለሽ። ግን አንቺ ልጅ ለምንድን ነው በቪዲዮ የወጣሽው? እስልምና አይፈቅድም ነገሩና እኔም ልወጣ እችላለሁኝ አንድን ከመናገሬ በፊት ግን አስገዳጅ ካልሆነ በስተቀር አልወጣም። ታምሩ ጋሽ ፖሊሱ ጋሽ መርማሪ ያ ረቢ የግሩፕ ስራ ሳልሰራ ቂራአት ሳልቀራ ሁሉ ነገር ትቼ እዚህ ዩቲዩብ ላይ ተቀምጬ ዛሬ 50 ሰዓት ቆንድዶኝ ትናንትና 20 ሰብስክራይብ አንስቶብኝ የነገውን ደግሞ ባላ ትቼ ይሄው ቁጭ ብያለሁ ማለት ነው። ያ ረቢ ከባከነ ጊዜያቸውን ካባከኑት አታርገን። ሁሉ ነገር በአግባቡ ከተጠቀሙት አርገን እናንተ ተጠቅማችሁበት ሊሆን ይችላል ማለት ነው። ግን እኔ እስከዛሬ ያባከንኩበት ጊዜ ይቆጨኛል ማለት ነው። ግን አበዛው እንጂ የዩቲዩብ መከፈቱን በእንደዚህ ማስጠቀሙን እንትን ማለት አላቅም ነበር። ሁለተኛ በአቅም እፈራለሁ። ምክንያቱም ብዙ መርዝ የሆኑ ሰዎች ስላሉ ትንሽ ሳልሰራ ቀነጣት ሰው ይጥሉኛል ብዬ ፈራ ነበር። ዋትስአፕ ለራሱ ግሩፕ ላይ የገባሁት እኔ ስለ ሃይማኖት ትምህርት እኔ በፊት ከገጠር እንደወጣሁኝ ነው። ሶላት እንደናንተ አሁን አይደለም አረብ ሀገር ከመጣሁ የዘገርኩት ገና 7 አመት ሳይሞላኝ ነው ከተማ የገባሁት። ሶላትም ቂራአትም እዛ ነው ሁሉ ነገር ማለት ነው። ግን
ከዛ ጀምሬ እስከዚህ ድረስ የኔ ማድረስ ያለብኝ ወይም እደርሳለሁ ብዬ ያሰብኩበት አልደረስኩም እና ይህንም ስላረኩኝ አመሰግናለሁ። ስራቸው ደግሞ አፈር ትቢያ ከሆነባቸው አያርገኝ። ስራቸው ከተቀባይነት ካለ አላህ ሱብሃነሁ ወተዓላ ያርገኝ ብዬ የምንጊዜም ዱአዬ ነው። ከአሁን በኋላ እንግዲህ ቺቺለኛ ጥሬ ለደገኛ ይላል ያገሬ ሰው። ሰአዲ ለማለት ሰአዲ ግን ወላሂ የአንዳንድ የፊደል ትርጉም ስህተት ብዙ እንትን እንደሚያመጣ ታውቃላችሁ። እኔ አሁን አረብኛ በደንብ ካወቅኩ በኋላ ማለት ነው ቁርአን ለራሱ ስቀራ አፍራለሁ ማለት ነው። ራሴ የምሰብራቸው ፊደሎች ያሳፍሩኛል። እንግሊዘኛም ላይ ቢሆን እንደዛ ባለማወቅ ብዙ ነገር እናደርጋለን እና የፊደል እንትን ማለት ትርጉም እንትን ይላል ማለት ነው። ትርጉም ይቀይራል። ሰው እናስቀይማለን። አንዳንድ ጊዜ እኮ ሰውን አስደሰትኩት ብለን የመጨረሻ እናስቀይመዋለን ማለት ነው። ከብሬ ነው የምላችሁ። እና በተረፈ እንግዲህ ከባልሽ ባሌ ይበልጣል ሽሮ በድልኝ። ሁላችንም እንግዲህ ሽንት ቤት ከማጠብ ስላልወጣን እንትን ማለት ጥሩ አይደለም ማለት ነው። ዛሬ የወጣው ፀሐይ ዛሬ አንቺ ላይ የወጣው ፀሐይ ነገ አንቺ ላይ ጠፍቶ እኔ ላይ ይወጣል ማለት ነው። እና ወይም ደግሞ ዛሬ እኔ ላይ ያለ ፀሐይ ሌላዋን ብጠቁም እኔ ላይ ጠፍቶ እሷ ላይ ይወጣል። ይሄ ስራ ለሰሪው ፈጣሪው ነው። እና ሁላችንም ለስራችን ነው። ጥሩ ስራ ብንሰራ ለራሳችን ነው፣ ፈጣሪም ጋር የማያስጠይቀን ማለት ነው። አለበለዚያ ያው መቆስቆስ ነው። ፈጣሪ ምንድነው ጀነት ቤቱን አህያ ያስርበት ማድሪሹ እያልን ጥሩ አይደለም። የዛን ቤት አላየነውም እያልን አገር ከሀገር የምናቧጭቅ ሰው ከሰው የምናቧጭቅ የታባቷ ሰው ፋራ ናት። ምን ታውቃለች? አታጫውቱላት እንዴ? የራሳችሁ እንዴ ተጫወቱ። አሁን እሷ ቤት ምን አለ ምናምን የምትሉ ልጆች ካላችሁ አያም ሶሪ ጥሩ አይደለም ማለት ነው። በእርግጥ እኔ እያስቀመጥኩ ነው በዛኛው ቤት ጥሩ ስራ በጅልነትም ይሆን ወላ በምንም ይሆን ማለት ነው። እንዴ ቆይ ሰዓት አለፈ ልበል እንዴ? ቆይ ይሄኛው ሰዓት የሀያ ጉዳይ ይሄኛው ሰዓት ይቀውሷል ማለት ነው። ወላሂ ቪዲዮ ላይ በኋላ ታሳለችሁ። ይሄኛው 20 ጉዳይ ለ10 ይላል 084 የታለች ከ48 ነው። በጣም ይገርታሽ መብራት ጠፍቶብኝ ነው። ቬሪፋይ ሆኗል ግን ላይቭ ልሞክር። አዳሜ ላይቭ ልመጣልሽ ነው ማለት ነው። አጥቤ ላሰጣሽ ይኸው ስልክ እየተስተካከለልኝ ነው። እድሜ ለሰሚራቲዩ ማለት ነው። ወንድሟ አስተካከለልኝ። ሰምተሻል? እንደው አጥቤ ላሰጣሽ እነንትና ማለት ነው። ሰምተሻል? ስታናድድ አውርደው አፈረጡኝ። እሰይ ደግ አደረጉሽ፣ እንኳንም ፈረጥሽ ማለት ነው። እንደ እንቁላል እሰይ። እሺ ተምር አመሰግናለሁ። አላየኋትም። ሀያት አትንጨጭብኝ። አሁን 11 ሆን። ቁጥር አጥፉ። አላየኋትም። አውቁ ይሄ ፋሽን ሆኖ ነው ግን አትዳችሁ እንደዚህ የምታደርግባት። እኔ ግን ፋሽን ሳይሆን ራሴ ለእንትን ሽታ ላለማሽተት ስል የማጨሱትን ሂጃቤ እንደዚህ ነው ማለት ነው። ግን ሳላስበው ምርጥ ስታይል ውስጥ ገብቻለሁ። እናንተ ስታይል ውስጥ
እና እንግዲህ በተረፈ ደገመችው። ወላሂ ቢላሂ ግን ከኔም የዞረ ከሚል አጋጥሞኝ አያታቅም። ተምር አጋጥመኛለች ገጠሬው ላይ ሲሃ ማሊኮቻ ላይ ሌላ መቅዴት አጋጥመኛለች። ሽራራቦቦ እንጃ በጠረቅልሽ ጉድ መፈጥረቅ አለ። ረረቡቦ እኔ ግን በገርማችሁ ብዙ ማታውቃቸው አካውንት አለኝ። ግን እኔ ፈጣሪዬን እፈራለሁ፣ አልሳደብም፣ ዲስላይክም አላረግም። ሰኩ የባሉዳ
ራበኝ። ዲስላይክ ዲስላይክስ ጎግል እንደምን www ዶት ነው። በኋላ ልጅሽን ስታሪው ላይክ ዲስላይክ ሼር ባባ ሼር አድርግልኝ። ኖ ايش هون ما عندهم مصاري كندوم ያለፈ ነው። ሹ መብራት እያለ መብራት ጠፋ። መብራት እያለ መብራት ጠፋ። በበግ በገባ ያለችው ተምር ናታ። ኧረ ብቻ እሺ ይኸው ላኩኝ። ባደምረኝ ግን ያው ይልክ እኔ ደምሬ ጠርግሃለሁ በኮሜንት ማለት ነው። አቤት ማሽቃበጥ አለ እንደው አስተግፍሩላህ ወአቱቡ ኢለይክ። ከሚ ወሎ ቆይ ከሚ ወሎ ተምር ወሎ ሱሱ ወሎ እናንተ ቆይ ተመካክራችሁ ነው ወሎ ያደረጋችሁት ወለሹ ኢሽሃዳ። እኔ ግን የለሁበት። መጀመሪያ ተምር ከሚ ትመስኛለች የከፈተችው። ከዛ ሲቀጥል እኔ እሺ ስሙ ከሚ ተምርን ሳልቀርምሽ አልቀርም። ኢማን ቲዩብ ቅድም ያስተውስኳ ነበር። የሚያወረድም ነው። እስኪ ያላ አላችሁ ወይ? የለንም። ፉርሽ ከቢያ እንግዲህ ለመወፈር ሳውዲ አረቢያ ቀን 20 ውስጥ 7-6 ሰዓት ማን ተከሰተች? እኔ ንፋስ ይጥለኝ ነበር። ኧረ እኔስ በልጅነቴ ወፍራም አይደለም እንጂ ከዛ በኋላ ጠቡሽ ነኝ።
ቅርጽ የሌለው ውፍረት ነው የወፈርሽው። እኔ ራሴን ባንቺ ላይ ታዝቤያለሁ ማለት ነው። ሳውዲ አረቢያ ቀን 20 ከምሽት 7 ሰው በአንድ እንዳትወጡ ተከለከለ። አዎ አዎ ኢሻ ማን ነው የሚሰግድልኝ? በላይ ኧረ የለም። በእንግሊዝ ያለፈሽ 23 ያከርታሽ። አዎ ወላሂ እውነቴን ነው። ወላሂ ስልኩ ቻርጅ እምቢ አለ። ክርት አይዋን ክርት እንገሌ አራራሱ እንገሌ ኦሙነ እንዴ ከመወርዳ ሊንክ እየላከች ነው። እንገሌ አይ አሁን ቀጣይ እኔ ነበርኩ። ቀጣይ ስላችሁ ቆይ አንቺ እንትን ተራስ ጠባቂ ነሽ። ዝግ ሊንክ አጥፎ ነገርኩ እያለች ነው። ኦማሂሬ
አይጥ ወንድም ጥላ እኔ ሊደምረኝ ሄዷል። ቢዚ ነው። ያዥ እሙ حبايب شكرا. مع السلامة. ሰላም። እስኪ ኢሻ ልስገዳለሁ በሳይለንት ማለት ነው።